ክብራትና ክብራን እንደምን ቆያችሁኝ? እንግዲህ ሳምንቱን እጅግ በጣም ሲያነጋግሩ የነበሩ ጉዳዮችን ይዤላችሁ መጥቻለሁ እና ወደ መጀመሪያው ጉዳይ ስናልፍ በመላው ኢትዮጵያ የምትኖሩ የመኪና ባለቤቶች ማለት ነው የእውነቴን ነው የምላችሁ እጅግ በጣም ተጠንቀቁ። ስፔሻሊ ደግሞ አዲስ አበባ ላይ ያላችሁ ማለት ነው እንዴት ሌቦች በ5 ሰከንድ ባልሞላ ጊዜ ውስጥ የመኪናችሁን ስፖኪዮ ወይም የጎን መስታወቱን እንደሚሰርቋችሁ ነው ማሳያችሁ። ተጋብዙልኝና እንመለስ። ሴኩሪቲ ካሜራ የቀረጸው ነው ይሄ ተመልከቱት። አያችሁት እንዴት ሰብሮ እንደወሰደው። አሁን የወረዱ ልጆች አይደሉ? እጅግ በጣም ነው እኮ የሚገርመው። አያችሁት እነዚህ ጥቁር ልጆች ባለቤቱ ለመጥረግ እንኳን የሚሳሳለትን መኪና እነሱ ለመስረቅ አይታችኋል እንዴት ሰብረው እንደሚወስዱት። ለማንኛውም ተጠንቀቁ ለማለት ያክል ነው። ወደ ሌላኛው ቪዲዮ ስናልፍ ደግሞ የምናገኘው በመሃል አዲስ አበባ ማለት ነው አንድ ወጣት አካል ጉዳተኛ ከአንድ ቤት ስር በመሄድ ከግንቡ ስር አፈር እየቆፈረ ኪስ ውስጥ ይከታል እና ይህንን የተመለከተው ወጣት ካሜራውን አውጥቶ በመሄድ ምን አይነት ጥያቄዎችን እንደሚጠይቀው ምን አይነት መልእክት እንደሚያስተላልፍ ስተጋበዙልኝ እኔ እጅግ በጣም ነው ያናደደኝ። እናንተ ደግሞ ያደረገው ተግባር ትክክል ነው ብላችሁ ካሰባችሁ የራሳችሁን ሐሳብ አስተያየት እስቲ በኮሜንት ስር ጻፉልን። ምንድነው ስታረግ የነበረው? ለምንድነው በኪስ የምትጨምረው? ለመብላት ነው። ፈላ ስለማላጅ ዝናብ ሆነ ዘርጥ ነው። አፈር እንዴት ይበላል? ስለማመኑ ወስተናል ወስተና አሞን አፈር የምትበላው ቅድም በዚህ በእንትኑ አልነበርክም፣ በጋሪው በጎማው አልነበርክም፣ በዱላ ብቻ ቆመ ነበር እዚህ ጋር አፈሩን ስትነቅልና በኪስ ስትከተ የነበረው። አይ ቆይ እንዴት ሄደ ነው እዛ ጋር ሄደ ዱላውን አስቀምጣ ይሄንን አድርገ መጥቶ አንደኛ ከዚህ አፈር ቆፍረ ማለት ምን ያደርጋል ብሎ አስበው እጅግ በጣም ነው የገረመኝ። አይ አሞ እንዴት ነው አፈር የምትበላውና በኪስ የምትጨምረው? ምን እየቀበርክ ነው? አቃለው እኔም አንዳንድ ሰዎች አፈር እንደሚበሉ ሲያማቸው። ከየት ነው የመጣው? የት ነው የተወለድከው? ጎጃም ነው ወሎ? ያያችሁት ነው ከየት እንደመጣ ሲጠይቀው ጎንደር ነው የተወለድከው? እና እንዴት ነው አሁን እንደዚህ አይነት ድርጊት የምታደርገው? አንተ ምን እየቀበርክ ነው? አሁን አንተ ትውልድንም በረከት እየበላ ትውልድ እንዳይሳካለት እያረክ ነው አይደል? ከተማው ላይ እየደገምኩ እያማረጥክ ነው አይደል? ልብ ብላችሁ ስሙት። ካሜራማኑ ምን አይነት ጥያቄ እንደሚጠይቅ። አይ እኔ ጋር ትምጣ። ቆይ ድርጊትን እዛው እንትን በል። ለምንድን ነው አፈሩ የምትቆፍረው ነው? ቆፍረ አንደኛ ለምን በኪስ ትከታለህ? ምንድነው የቀበርከው? እዛ ጋር የቀበርከው ምንድነው? አሁን እኮ እውነታውን ታወጣለህ ብትታሰር። አንደኛ ጤነኛ ነህ አንተ። እዚህ ጋር ቅድም በዱላ ቆመ ስትሄድ ነበረ። ይሄንን የት አስቀምጠህ ነው በእግርህ ስትንቀሳቀስ የነበረው? እዚህ የምታድረው? እሺ ቆይ አሁን ምንድነው የቀበርከው? እዚህ ጋር የቀበርከው ነገር ነው። የወረደ ሰው ጥያቄ ነው የሚጠይቀው። ማርያምን ነው የምላችሁ። እስቲ እንደ ቅድሙ አውጣው አፈሩን እየቆፈርክ በኪስ ክተተው። ቅድም ልክ እንደምታደርገው ስታርግ እንደነበረው። እሺ እዛ ጋር የቀበርከው ነገር የለም? ምንም የለም? እርግጠኛ ነህ? ቆይ እንዴት መጣ እዚህ አዲስ አበባ? እጅግ በጣም ነው የተጫነው ያለው አካል ጉዳተኛ ነው ማለት ነው። እጅግ በጣም ነው ያሰቃየው ያለው። እኔ በራሴ በመኪና ነው የመጣሁት። ራሴ ነው ምን ለማድረግ ሲያመኝ ያው ለቀበል ቢጌ መጣሁ አመነ። ከዚህ አፈር ይዘህ ሄደህ እዛ ልታሟርትበት ነው ወይስ ምንድነው? የሰማችሁት ነው ምን አይነት ነገር እንደሚጠይቀው? ተው መሐላ ምንም አያደርገውም። አሁን ምንድነው? አሁን ምን አይነት የድግምት መንፈስ ነው አንተ ይዘህ መጣው? አሁን የደብተራ መንፈስ አለብህ አይደል? ትምህርት አልተማርክም? እስቲ የራሳችሁን ሐሳብ በኮሜንት ስር ጻፉልኝ። ስለዚህ ሰው አይ እዛው ጋር እዛ ቅድም አፈር ስትቀብር የነበረበት የሆነ ቆፈረ ምናምን ይሄ ሁሉ እንደ ሽለምጥማጥና እንደ እንትን ቆፍረ አንተ ጉርጓድ አድርገው ምንድነው እንዲያረከው ድርጊት? አሁን ይሄ ሁሉ ቆፍረ እንደዚህ ሰው እኮ እንደዚህ ቆፍሮ ችግኝ ነው የሚተክለው አይደል? ድመት ነው የቆፈረው። ድመቶን ካሁን ደግሞ አሁን ድመቶን ካሁን ደግሞ ከድመት ጋር ነው እዚህ ጋር ሁሉ የምታድረው አንተ። ቆይ አይ ምንድነው የቀበርከው? አሁን አትዋሽ። እኔ አሁን ቀጥታ ወስጄ ለፖሊስ ሳላስረክብ ለጸጥታ ኃይል ሳላስረክብ ምንድነው የቀበርከው ነው? ቀበርከውን ነገር በኪስ እሺ፣ አሁን በኪስ ከተትከው ሳፈር እስቲ ጭራሽ ማስፈራራት ሁሉ ጀምሯል። አይ ከመቼ ወዲህ ነው አፈር የሚበላው? የሰው ልጅ አፈር ይበላል?
ምግብ በሞላበት ሀገር እንዴት ነው አፈር የሚበላው? እናንተ እንደዚህ የተናገራችሁ እኮ ነጊቱን በረከት እያሳጣችሁ ያላችሁ። ካንደበታችሁ ጥሩ ቃላት ያወጣ፣ ጥሩ ንግግር አትናገሩ። ሀገር ሲያድግ ማደግ አትፈልጉ። ሁሉ ጊዜ ቀጨጭ አስተሳሰብ አመለካከት ምንድነው? አትለወጡም፣ አትቀየሩም። ጄኔሬሽኑ እኮ መቀየር መለወጥ ይፈልጋል። ይሄ ጄኔሬሽን እንዳይሳካለት፣ ወጣቱ ትውልድ እንዳይሳካለት፣ እንዳያድግ የትውልድን በረከት እየበላችሁ ያላችሁ እኮ እንዲሁ እየቀበራችሁ ለምን የምትቀብሩት? እሺ አሁን ምንድነው እዚህ ጋር እየቀበርክ ያለው? ምንም የቀበርክ የለም። እርግጠኛ ነህ? ቆይ አይ የዛ ፖሊስ ጋር የተገረፍኩ እኮ ነው ታውን ታወጣለህ። ቆይ ችግር አሁን እኔ ቪዲዮ ፖስት አደርገዋለሁ መላው ኢትዮጵያ ሕዝብ እንዲያውቀው ነው። እሺ ያንተን ድርጊትና ያንተን ስራ ያንተን አሁን ቅድም በዱላ ቆመህ ስትሄድ ነበር። አሁን ደግሞ በእንትን መሄድ ጀመርክ አይደል? የኢትዮጵያ ሕዝብ እንግዲህ እዩት፣ እንደነዚህ አይነት ሰዎች ናቸው አዲስ አበባ መጥተው የትውልድን በረከት ትውልድን እያቀጨጩ ያሉት። የድግምት መንፈስ የደብተራ መንፈስ ይዞ እኔ እንግዲህ ካሜራማኑ እጅግ በጣም ነው ያበሳጨኝ። እውነቴን ነው የምላችሁ። ምክንያቱም እኔ ባለሁበት አካባቢ ላይም አንዳንድ ሰዎች ሲያማቸው አፈር ቆፍሮ እንደሚበሉ አውቃለሁ። እናንተ ሳታውቁ እስቲ ብቻ በአጠቃላይ የራሳችሁን ሀሳብ አስተያየት በኮሜንት ተጻፉበት። በቀጣይ ደግሞ የማሳያችሁ የፈለገ ያህል ሀብትም ቢኖረን ከፈጣሪ ቁጣ እንደማናመልጥ የሚያሳየንን ቪዲዮ ነው። እስቲ በኮሎምቢያ ተከስቶ የነበረውን የመሬት መንቀጥቀጥ እንዴት ቤቶቹን እንዳፈራረሳቸው ተመልክተን እንመለስ። ዲላን ልጃቸውን እየጠሩት ነው ከታች እንዲወጣ ከአንደርግራውንድ ስር። Dios mío bendito. Dios mío, Dios mío. ተመልከቱ ቤቱን እንዴት እያንቀጠቀጠው እንዳለ። Padre santo, Padre santo. እየጸለየች ነው እናትየዋ። Padre santo. Padre santo. Me echan los niños. Los niños. በጣም ነው የሚገርመው። እንግዲህ ከዚህ ቪዲዮ የምንረዳው የፈለገ ያህል ሀብት፣ ስልጣን፣ ጉልበት፣ ዝና ቢኖርን ከፈጣሪ ቁጣ ማንም አያልፍም። ፈጣሪያችንን ካስቀየምነው ፈጣሪን እየተውን ከመጣን በጣም የከፋ ነገር ነው በዓለማችን ላይ የሚደርሰው። ስለዚህ ባካችሁን ሁላችንም ወደ ፈጣሪያችን እንመለስ። ሌላኛው ጉዳይ ደግሞ አሁን ፕሮቴስታንቶች በመንገድ ላይ ወንጌልን በሚሰብኩበት ሰዓት የሌላ እምነት አማኝን በጣም እየገፉ ወደ አልሆነ ነገር ውስጥ እየከተቱ ነው። የእውነቴን ነው የምላችሁ። አሁን እቺ በመቀጠል የማሳያችሁ እናት ጌታችን መድኃኒታችን ኢየሱስ ክርስቶስን ጠልቶ አይደለም። ምክንያቱም አንገቷ ላይ ማህተብ አለ። ነገር ግን እነሱ የሚሰብኩበት መንገድ፣ እነሱ ውስጥ የሚያስገቡበት መንገድ አንዳንድ ሰዎችን ወዳልተገባ ነገር ውስጥ እየከተተ ጭራሽ ወደ ኃጢአት እየገፋፋ ያለ ነገር ነው ብዬ ነው የማስበው። በተቻለ አቅም ሁላችንም ፕሮቴስታንቶች ሲሰብኩ ምን ሲሉ ቢያንስ ዝም ብለን እንለፋቸው። በቃ ቢያንስ አልባሌ ነገር አላስፈላጊ ነገር ባንመልስላቸው ብዬ አስባለሁ። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስን ሳናቀው እያዋረርን ነው፣ ሳናቀው እያርክስ ነው። የእውነቴን ነው የምላችሁ። እስቲ እናንተም ተመልከቱና የራሳችሁን ሀሳብ አስተያየት ስጡበት። ኢየሱስ ይወድሻል። ውሻ አይደለሁም እኔ። ኢየሱስ ያድናል። መዳን በኢየሱስ ነው። እህቴ ኢየሱስ ጌታ ነው። እንደተመለከታችሁት ነው እንግዲህ ኢየሱስ ክርስቶስ ይወድሻል ይላታል። እሷም ደግሞ በቃ እየሰደበችው ወይ እያመናጨቀችው መንገዷን ቀጥላለች ማለት ነው። እና ቢያንስ ማለት ነው ዝም ብለን ብናልፍ እኛ ኦርቶዶክሳውያን ብንችል በተረጋጋ መንገድ ማስረዳት መመለስ፣ ካልሆነ ደግሞ ዝም ብለን መሄድ ነው ያለብን። የእውነቴን ነው የምላችሁ። ሌላኛው ደግሞ አንዲት እህታችን የሆነ ወረቀት አንብቢልን ብለው ሰጥተው አደንዝዘው ወደ 200 ምናምን ሺህ ብርና ስልኳን ይዘውባት ጠፍቷል። እና እሷም ግራ ገብቷት በመንገድ ዳር ቁጭ ብላለች። እናም አንዳንድ ወንድሞቻችን ተባብረዋታል። እና ቪዲዮን ተጋበዙልኝና እስቲ እንመለስ።
210,000 ሰማችሁ? የቤቴን ቁልፍ በቃ ቦታ ይወስዳለሁ ሙላ ምን አልገኝ አላውቅም። የሆነ ወረቀት ሰጥተውኝ ነው መጣን ስትለኝ እኔ ርቄ እያየሁላት የሆነ ሴት ማታ ነበረች እና እንደዛ አደረጉኝ። ድንቃነኛው ምንድን ነው ሳልተምረት ብዛር ሞልቷታል። እጅግ በጣም የደነገጠችው ቤታችን አያትን እንዴ በእናትህ አያት እንደዛ ከሆነ ማርያም ጫፍ ግራር ሞድ የለችም። ማርያም ሳልተምረት የለችም። ለምን ሲቪል ሰርቪስ አርቤ ማርያም ሳልተምረት ቤተክርስቲያን የለም። ለጥንቃቄ ያክል ነው ቪዲዮ ይዤላችሁ የመጣሁት። ማንም ሰው አሩጊትም ይሆናል ሽማግሌም ይሆናል ህፃን ልጅም ሴትም መተው የሆነ ወረቀት ሰጥቷችሁ አንብቡልን ካላችሁ ከተጠራጠራችሁ ባታነቡ ይሻላል። አይ ካላችሁ ደግሞ ቢያንስ ከፊታችሁ ላይ በጣም አርቃችሁ ነው ያን ወረቀት ማንበብ ያለባችሁ ማለት ነው። እንዳታቀርቡት ወደፊታችሁ። እሷም በእንደዚህ አይነት መንገድ ነው ሸዋሸዋን የተሰራችው። ሌላኛው ደግሞ የምንመለከተው ጉዳይ እናትና ልጅ በምን አይነት በጣም በሚያስጠላ መንገድ አፋቸውን ይካፈታሉ። የእውነቴን ነው የምላችሁ። እናትየዋም ደግሞ ይህንን ቀርጻ ሶሻል ሚዲያ ላይ ለቃለች። እኔ ለምን ፐርፐዝ እንደለቀቀችው ሁሉ አላቅም። እስኪ እናንተ ተመልከቱትና የራሳችሁን ሀሳብ አስተያየት በኮሜንት ስር ስጡበት። እኔ ስድብን አልፈልግም። አንተም እንዳደበድበኝ አንተ አኖርኩ እንጂ አላኖርከኝም። እሺ በጋ አምላክ ያ ነግሬሃለሁ፣ አኖርሃለሁ፣ አሳድጋለሁ 16 ዓመት ሙሉ። እኔ ሁልጊዜ መደብደብ አለብኝ እንዴ? ኦሬዲ 16 ዓመት ነው ማለት ነው ልጁ። የትኛ ልጅ ነው? የትኛ እናት በልጅ የምትደበደበው? የትኛ መንግስት ነው ያዘዘው? እስኪ ንገረኝ በአላህ። ማለት ለምን ጥቅም እንደ ፖስቶች ይሆናል አው የዛሬ 2 ዓመት ደብድባኝ እኮ ነው የዛሬ ዓመት እንደ ተስፋዬና ደስታ ህይወቴን አተረፈች። ታኝ በቃ አታናግሪኝ በቃ ታኝ ባጋም ታውኩሽ እኮ ነኝ ዝም እኮ ያልኩ ታው በቃ ለሳባ ይናገራሉ። እኔ በህይወቴ አንድ ነገር ብለስ ካንተ በስተቀር ጣላት የለም። ምንድነው ሳወሳው ምት ስሙን በስተቀር ነግሬሃለሁ ለአሰልጣኝ ማለት ነው። እኔ አንተ ካራት አሰልጣኝ ካስለመድኩት እኔ በእርግጥ እድሜ ይሆናል አለመብሰል ይሆናል። እናትነት ደግሞ በጣም የሚገባን ከራቀሽ በኋላ ነው፣ ካለፈ በኋላ ነው፣ ነገሮች ከረፈዱ በኋላ ነው አብዛኛውን ጊዜ እናትነት ትርጉም የሚገባን። አሁን ደግሞ የማሳያቸው የቀደሙ ልጅ ባየንበት አይን፣ ይሄኛው ደግሞ እናቱን ስለለፋችለት መስዋዕት ሁሉ ሶሻል ሚዲያ ላይ በመውጣት በመናገር ያ ሁሉ ልፋቷ ለኔ ነው በማለት ለኢትዮጵያ ሕዝብ አጋርቷል እና እጅግ በጣም መነጋገሪያ ይሆናል። በጣም ብዙ ተቀባብሎታል። እስቲ ተጋብዙትና እንመለስ። እጅግ በጣም ነው እኔ ልቤን ይነካኝ። የራሳችሁን ሀሳብ አስተያየት እናንተ እንደተለመደው በኮሜንት ስር ጻፉልን። እሷን ካያችኋት እናንተ ቤት መጣ ልብስ ካጠበች፣ እሷን ካያችኋት እናንተ ቤት መጣ እንጀራ ከጋገረች፣ እሷን ካያችኋት እናንተ ቤት መጣ እንጨት ከፈለጠች እኔን ለማሳደግ ብላ ነው። እሺ በጣም ነው የምትወደኝ። እግዚአብሔር የረዳኝ ቀን የእሷ አምላክ የፈቀደ ቀን ማለት ነው የዓለምን ጥግ ነው ማሳያ። እሷ ማለት የኔ ዳይመንድ ናት። እኔን ለማሳደግ ጉልበቷን ሳሰስት እንደማገዶ የምታነድልኝ የኔ ወርቃማ ነች። እክሳታለሁ አንድ ቀን እንደማኮራት እርግጠኛ ነኝ። ይኸው ኡራኤል የእውነቴን እምላችሁ እጅግ በጣም ነው ልቤን የነካኝ። ማርያም በጣም ነው የተሰማኝ። እስቲ ሁላችሁም ላይክ በማድረግ ይህን ቪዲዮ ሰፖርት አድርጉት። ቪዲዮዎቼ በጣም ሰው ጋር እየደረሱ አይደለም። በጣም እየለፋው ነው ለእናንተ ማቀርብላችሁ፣ ግን የልፋቴን ያህል እያገኘው አይደለም። ላይክ በማድረግ ሰብስክራይብ በማድረግ እስቲ አበረታቱኝ። በቀጣይ ደግሞ ማሳያችሁ እናት ምን ያህል መስዋዕት እንደምትከፍል ነው። እስቲ መኪና ውስጥ አንዲት እናት ያደረገችው ድርጊት እጅግ በጣም መነጋገሪያ ይሆናል፣ የብዙዎችን ልብ ነክቷል። ተጋበዙልኝና እንመለስ። ህይወቴ ሰብሮ እንዲቃና ከኔ ኩለፍተ ጎመን ምናምን እያዘጋጀች ነው ቤት ለምትሰራው መኪና ውስጥ ሆና ማለት ነው። ማን ያውቃል ይሄኔ ልጇ ወደ ስራ ለመሄድ ይቸኩል ይሆናል፣ ወይ ወደ ትምህርት ቤት ለመሄድ ይቸኩል ይሆናል፣ ወይ ባለቤቷን ብቻ እናት በቤቷ የያዘችው ጉድ የእውነቴን ነው የምላችሁ ተነግሮ ማያልቅ ነው በእያንዳንዳችን ቤት ውስጥ ማለት ነው። ፈጣሪ እናቶችን ረጅም እድሜና ጤና ይስጥልን። ድጋሚ እዚሁ ጋር ከእናቶች ሳንወጣ አንዲት እናት ዶፍ እየዘነበ ከታች ጎርፍ እያለፈ እንዴት ቤተሰቧን ቀና ለማድረግ እንደምትሰራ ነው ማስመለከታችሁ። ይህንንም ቪዲዮ ተከታትለን እንመለስ። ይህን ቪዲዮ እየቀረጽኩ ያለሁት ጉርቶላ ከእግዚአብሔር ወደ ሜታ በሚወስዱ መንገድ ላይ ከባድ ኃይለኛ ዝናብ እየዘነበ አንዲት እናት በጣም በጥንካሬ ከስር ጎርፍ ከላይ ዝናቡን ተቋቁሞ በቆሎ ሲጠፋ ይቺ
አቤት ለስንቱ ምሳሌ ሆኖ እሳቸው በማረፊያቸው ሰዓት እንደዚህ ሲሰሩ ለአንቀላፋን ግን ትልቅ ምሳሌ መሆን የሚችሉ ናቸው። ወላሂ እናት ኧረ በኢየሱስ እናቱ ለታኩ እንዴትም ብናደርግ እኮ ከፍለን አንጨርሰውም። የእውነቴን ነው የምላችሁ፣ እንዴትም ብናደርግ ማለት ነው። ሌላኛው ቪዲዮ የማሳያችሁ ደግሞ በጣም ለጥንቃቄ ያክል ነው። የእውነቴን ነው የምላችሁ። ከዚህ ቪዲዮ በኋላ ምናልባትም ማንጎ ላበሉ ትችላላችሁ። አንዲት እህታችን ማንጎ ሲበላ በውስጡ ያገኘችውን ነገር በእንደዚህ አይነት መልኩ አሁን በማሳያችሁ መልኩ ቀርጻ ሶሻል ሚዲያ ላይ አጋርታለች። ተመልክተን ነው እንመልስ እስቲ። ይሄ ቪዲዮ ጋይስ ማንጎ ዝም ብላችሁ እንዳገኛችሁ አፋችሁ ውስጥ ለምከቱ ሰዎች ነው። እዩት ጋይስ፣ እዩት፣ በእግዚአብሔር እዩት ጋይስ፣ እዩት። እኔ ማለት እንዳጋጣሚ እስቲ ቆይ ሊያው ብዬ እንዳላው እየከፋፈልኩኝ ስበላ እዩት ጋይስ፣ እነዚህ ሁሉ ከዚህ ማንጎ ውስጥ ነው እንደዚህ እየፈለኩኝ ያወጣኋቸው። እዩት፣ ወይኔ እጅግ በጣም ይሰቀጥጥ ነገር ነው። እና እያያችሁ ብሉ፣ በቃ እያያችሁ ብሉ። እኔ ማንጎ እንዴት እንዳስጠላኝ እያያችሁ ብሉ። ያው እናንተ ለማስተማሪያ ያክል ነው። ዝም ብላችሁ እንዳገኛችሁ አትጋጡ፣ እየመረጣችሁ ብሉ። ሲጀመር ባበሉም የተመረጠ ነው። የእውነቴን ነው የምላችሁ። ምን ጥቅማን። ሌላኛው ደግሞ እጅግ በጣም መነጋገሪያ የነበረው ጉዳይ አንድ ወጣት አይ ቲንክ ወደ ገጠር አካባቢ ነው፣ አባቱ አርፎ እያለቀሰ የአባቱን ፎቶ እያሳየ የራሱን መልክ የራሱን ፊት እያሳየ እያለቀሰ ሶሻል ሚዲያ ላይ ቪዲዮ አጋርቷል። ለምን ጥቅም እንደሆነ እኔ ምንም ሊገባኝ አልቻለም። ተጋበዙልኝና የራሳችሁን ሀሳብ አስተያየት ስጡበት። እኔ እጅግ በጣም ነው የገረመኝ። ወዮ አረድሌ አባቴ ወዮ ኧረ አባቴ አረድሌ ወዮ ድሌ አረድሌ ወዮ ጓደኞቼ በዱባይም በሀገር ውስጥም ያላችሁ አጽናኑኝ። አባቴን ተነጥቄያለሁ። ወዮ እጅግ በጣም የሚገርም ጊዜ ላይ ነው የደረስነው። እንግዲህ በእንደዚህ አይነት መልኩ ቪዲዮ እየቀረጹ ሶሻል ሚዲያ ላይ ማጋራት ማለት እኔ ለምን ጥቅም እንደሆነ ምንም ሊገባኝ አልቻለም። እናንተ የራሳችሁን ሀሳብ አስተያየት በኮመንት ስር ጻፉልን እስቲ ለምን ጥቅም ሊሆን ይችላል። ሌላኛው ደግሞ የቸገረው አይደለም የሚባለው አንድ ወጣት እስቲ አይጥ ለመሸጥ እየተደራደረ ነው። በኢትዮጵያ ውስጥ ነው። ተመልከቱትና እንመለስ። ስንት ነው አይጡ? ስንት ነው? 200 ነው። የመጨረሻ አይቀንስም? 100 ብር ነው የሚወጣው። መጨረሻው የሚወጣው 100 ብር ነው። ቀንሳ አልቀንስም። ኧረ በእናትህ ከ100 ብር አይጧን ነው እንግዲህ 100 ብር። እስቲ አይጧን አውጣ ከፍ አድርገህ። ስጋ አለው። እስኪ ወደዚህ ያለው ስጋ አለው። ስጋ ራስ ስጋ ያለ ጭራሽ ሊበሉት ነው ማለት ነው። እስቲ ራስ ስጋ አይደለም 50 ብር ሽጣ። ራስ ስጋ አይደለም 50 ብር ሽጥ እኮ ወላሂ ነው ገበያ አይደለም። ዋጋው እኔ አየር ስላጣ ነው እንጂ አይሸጥም ነበር። 100 ብር ቀንስኝ ብያለሁ። ባሽ አየር ካለ ከዛም በላይ ይሸጣል ማለት ነው። ብራስ ብሰጣይ ብቻ አጃይብ የሚያስብል ነገር ነው እንዳለ የምንመለከተው ነገር ኢትዮጵያ ውስጥ። ሌላኛው ደግሞ ኢትዮጵያ ላይ ያለው ነገር እጅግ በጣም የከፋ መሆኑን ማሳያ ነው። በቀደም ኳስ ተጫዋቾች ከ17 ዓመት በታች ስዊድን ሄደው ጠፍተዋል። ሰምታችኋል ብዬ ተስፋ አድርጋለሁ። አሁን ደግሞ የማሳያችሁ 7 አትሌቶች አሜሪካ ላይ ኮበለሉ የሚለውን ዜና ነው። ተጋብዘን እንመለስ እስቲ። አትሌቶቹና አሰልጣኞቹ አሜሪካ ላይ መጥፋታቸው ተነገረም። በአሜሪካ ዩጂን ኦሪገን ሲካሄድ የነበረው ከ20 ዓመት በታች የአትሌቲክስ ውድድር ላይ ተሳታፊ ከነበሩ አትሌቶችና አሰልጣኞች መካከል 7ቱ መኮብለላቸውን እንዲሁም ከቡድኑ ጋር እየተመለሱ እንዳልሆነ ጌቱ ተመስገን ጋዜጠኛ ይስሐቅ በላይን ዋቢ በማድረግ ዘግቧል። በዚህ ውድድር ኢትዮጵያ 2 ወርቅ 3 ብርና 1 የነሐስ ሜዳሊያዎችን ማግኘት ቻለች። ቢሆንም በውድድሩ ላይ ከተሳተፉ አትሌቶች መካከል 4ቱና በተጨማሪ 3 አሰልጣኞቻቸው በድምሩ 7 የቡድኑ አባላት ወደ ኢትዮጵያ እየተመለሰ ባለው የቡድን ስብስብ ውስጥ አለመኖራቸውን ጌቱ ተመስገን በፌስቡክ ገጹ ላይ አጋርቷል።
በሌላ በኩል ጠፍቷል ስለተባሉት አትሌቶች የኢትዮጵያ አትሌቲክስ ፌዴሬሽን የማቆ ነገር የለም ማለቱን ሀገሬ ቲቪ አክሎ ዘግቧል። ይህ እኮ እንደ ሀገር እጅግ በጣም መዋረድ ነው። የእውነት የምላችሁ እጅግ በጣም መዋረድ ነው። ሀገሩ ሰላም አለመኖር ማለት እንደዚህ አይነት ነገሮች ውጤት ይሆናል። ብቻ ፈጣሪ ሀገራችንን ሰላም ያደርግልን። ሰላም ሲኖር ነው ሁሉንም ነገር የምንመኘው። ረጅም የምናየው ራዕይ ኖሮን የምንሰራው ሰላም ሲኖር ነው። ብቻ ይገርማል። ሌላ ምን ይባላል? ሌላኛው የምንመለከተው ደግሞ ህፃን ዛኪሮ ነው። እንግዲህ ሰሞኑን በጣም ሶሻል ሚዲያው ላይ ሲነጋገርና ሲዘዋወር የነበረው ጉዳይ ዛኪሮን የሆነች አንዲት ሴት ወደ ህፃናት መጫወቻ ቦታ ወስዳው ከአንዲት ህፃን ሴት ጋር ፊት ለፊት ተቀምጦ ጅዋጅዌ የሚጫወትበት ሰዓት ያወራው ነገር የብዙዎችን ልብ ነክቷል። ተመልክተህ ነው እንመለስና የራሳችንን ሀሳብ አስተያየት የምንሰጥበት ይሆናል። ዛኪሮ ማን ጋር ነው የምትጫወተው? ማነች? ማነች? ታምራለች። ምን ታምራለች? ቆንጆ ነች። አንተም ታምራለህ ወይ? ሰማችሁት? አንተም ታምራለህ ሲላት እኔ አላምርም እኔ ቆሻሻ ነኝ በማለት መለሰ ማለት ነው። በጣም ቆንጆ ነህ። እጅግ በጣም ነው እኮ የሚገርመው። ይሄ ልጅ ማለት ከአይምሮ ፈጥሮ ነው ይሄን ነገር የተናገረው ብላችሁ ታስባላችሁ? እኔ ግን እንደማስበው የሆነ ሰው የሆነ ጊዜ ላይ ይሄን ነገር ነግሮታል ብዬ ነው ማስበው። ማለት እሱም ብሎታል እንጂ በዚህ አይምሮ ይሄን ነገር ፈጥሮ ሊናገር አይችልም። እስቲ እናንተ ምን ታስባላችሁ? በኮሜንት ስር ጻፉልኝ። ሌላኛው ደግሞ አንዲት እህታችን ሶሻል ሚዲያ ላይ በመውጣት ዱባይ ድረስ በመሄድ አርቲፊሻል ቂጥ ላሰራ ነው በማለት በጣም በኮንፊደንስ ነው የምትናገረው። እኔ ምን አይነት ጊዜ ላይ እንደደረስን አላውቅም። የእውነቴን ነው የምላችሁ። በራሷ ታፍራለች። ማለትም ከኋላ መቀመጫ ትልቅ ስላልሆነ ታፍራለች፣ ትሸማቀቃለች ምናምን። ስለዚህ ይህን ችግር ለመፍታት ኢትዮጵያዊ ወጣት አማካኝነት ዱባይ ድረስ ሄዳ ልትሰራ ነው። እናም ይሄን ቪዲዮ ለቃለች። ጋበዙልኝና እንመለስ። ከአዲስ አበባ ወደ ዱባይ ገብቻለሁ። ያው ሰርጀሪውን ታውቃላችሁ ልሰራ እንደሆነ የቂጤ እና ሚኪን አግኝቻለሁ ዛሬ። አፋን ሞልታ ነው የምትናገረው። ጋይስ እንግዲህ 10 ወር ሙሉ እንግዲህ በእውነት ለፍታ አልቻለችም። ስለዚህ አሉ ከተባሉ መቀመጫ ካላቸው ፈርታ መሰለፍ ነው ህልሟ። አልዋን ለማሳካት እንግዲህ ዱባይ መታለች። እኔ ወንድሟ ባልደግፈውም ምንም ማድረግ አልችልም። እቺ ልጅ ስትቀመጥ ወገቧን እየተመለች ቂጥ አልባው ከመሆን ሰርጀሪን ሰራለሁ ወሰኛለሁ። ሌትስ ጎ የሚገርም ነው እኮ። እና ይሄን ቪዲዮ ከለቀቀች በኋላ ደግሞ ደግማ ሌላ ቪዲዮ ለቃለች። የተጠየቁት 1 ሚሊዮን ብር ነው። እኔ እጄ ላይ 800 ሺህ ብር አለ እና 200 ሺህ ብር አዋጡልኝ የኢትዮጵያ ህዝቦች ቂጤ ማሰራበት በማለት ምንም ሳታፍር በሙሉ አፋ ይሄን ቪዲዮ ለቃለች። እስቲ እሱንም ተከታትለን እንመለስ። ይሄ ጋር የሰራሁትን ቪዲዮ ሁላችሁም አይታችሁታልና ሰፖርታችሁን እያሳያችሁ ነበር። ሰርጀሪውን ቀጥ እያላችሁ ነበር። በጣም አመሰግናለሁ። ሰርጀሪ የቀረኝ 2 ቀን ነው። የሚያስፈልገኝ ደግሞ የተጠየቁት 1 ሚሊዮን ብር ነው። እኔ ላይ ያለው 800 ሺህ ብር ነው። 200 ሺህ ብር ጎሎኛል ማለት ነው። እና ያው ሰፖርታችሁንም ስላየሁኝ የ100 ብር ቻሌንጅ 1 ሚሊዮን ብር ለምን እኮ ለመጠየቅ ነው የመጣሁት። ለመቀመጫ አይ እኛ ውጪ ነው የምንኖረው ምናምን ዶላር ነው የሚያስፈልግ በዶላር ነው መላክ የምችለው ምትሉ ፔፓልን እናገራለሁ። አካውንቲንግ ልንገራችሁና የ100 ብር ቻሌንጁን እንጀምር። ሶ አካውንቴ 1 ሚሊዮን ብር ማለት ሰርታ መለወጣችንን በ1 ሚሊዮን ብር ማለት ከዛ በላይ ብር ቢኖራት ራሷ ሙሉ ለሙሉ ከበር አድርጋ ትሰራ ነበር። ስለሌላት ነው። ደረሰኝ ደግሞ ኮሜንት ላይ ደን ብላችሁ ማስቀመጣችሁን እንዳትረሱ። በጣም ነው ማመሰግነው ከጎኔ ስለሆነ። ሌትስ ጎ ወደ ሰርጀሪ። 1 ሚሊዮን ብር ቂጥ ላይ ኢንቨስት የሚደረግበት ጊዜ መጥቷል። እንግዲህ አጃይብ ነው። ሌላ ምን እንላለን? ሌላኛው ደግሞ የምንመለከተው በኮምቦልቻ ክልል በጣም ብዙ ሌቦች ስልክ ብር በመስረቅ የሚተዳደሩ ብዙ ሌቦችን ፖሊስ ተከታትሎ በመያዝ እንዳለ አንድ ላይ መንገድ ላይ በአስፋልት ላይ እንዲሄዱ አድርጓል። ህዝብ እንዲያያቸው ማለት ነው። እስቲ እኛም ተከታትለን ነው እንመለስ ድርጊቱን። ቪዲዮን ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ ስልካቸው ለተዘረፉ ስልካቸውን ለተበሉ ለኮምቦልቻ ማህበረሰብ አደርሱልኝ። እነዚህ የሚታያቸው ሌቦች በኮምቦልቻ ከተማ የተደራጁ ስልክ የሚዘርፉ ሌቦች ናቸው። ከስልክም አልፎ ሌሎችም በየሱቁ አንዳንድ ቦታ ላይ ሱቆች ይሰበራሉ። ዛሬ ኮምቦልቻ ፖሊስ በቁጥጥር ስር አውሏቸዋል። ሌቦቹ የተደራጁ ናቸው፣ ብዙ ናቸው። አይ ቲንክ ግን በጣም አሪፍ ድርጊት ነው ብዬ አስባለሁ። በቀጣይ ታርመውም ሲወጡ ሰዎች አይተው እንዲጠነቀቋቸው ማለት ነው። እናንተም እስቲ የራስ ሀሳብ አስተያየታችሁን በኮሜንት ስር ጻፉልን። ሌላኛው ደግሞ እጅግ በጣም ሶሻል ሚዲያ ላይ ሲዘዋወር የነበረው ጉዳይ አንድ ወጣት በፖሊስ ይፈለጋል እና ፖሊስ የለቀቀውን ፎቶ ይሄ አያምርም እኔን አይመጥንም በማለት ሌላ ፎቶ ተነስቶ ልኮላቸው ለፖሊሶቹ ይሄን ፎቶ ፖስት አድርጎት በዚህ ፈልጉኝ በማለት ፎቶ ልኮላቸዋል። እስቲ ተከታትለን እንመለስ። በፖሊስ
የአፋልጉኝ ማስታወቂያ የወጣበት ተጠርጣሪ የለቀቃችሁት ፎቶ ያስጠላል በማለት እንግዲህ ለፖሊሶች የሰልፊ ፎቶ ተነስቶ ላከ። እንግዲህ የምትመለከቱት ግለሰብ በፖሊሶች የአፋልጉኝ ማስታወቂያ ወጥቶ በፌስቡክ ላይ ይለቀቃል። ግለሰቡም እንግዲህ ይህንን ፎቶ ካየ በኋላ ከመደበቅ ይልቅ የለቀቃችሁት ፎቶ በጣም ያስጠላል፣ መልኬን ደብቆታል በማለት እንግዲህ የምትመለከቱትን ፎቶ ለፖሊሶች ይልካል። ፖሊሶችም እንግዲህ ጥያቄውን ተቀብሎ ፎቶውን ቀይረው ለቀው ነገር ግን እጁን እንዲሰጥ ይጠይቁታል። እሱ ግን እጁን ባይሰጥም ከጥቂት ቀናት በኋላ ተይዟል። ሌላኛው የምንመለከተው ጉዳይ ደግሞ አንዲት እህታችን ሶሻል ሚዲያ ላይ በመውጣት እኔ ቤት አለኝ ሻንጣውን ብቻ ልብሱን ሞልቶ ይዞ መምቶ መግባት የሚፈልግ ወንድ ማለትም ለኔ ባል የሚሆን ወንድ ሌላ ምንም መስፈርት አልፈልግም እንደ ባል የሚንከባከበኝ ብቻ በማለት ሶሻል ሚዲያ ላይ ወጣ ተናግራለች። እስቲ ይዋትና ሰምታችሁ የምትለውን እንመለስ እና የራሳችሁን ሐሳብ አስተያየት ደግሞ እንደተለመደው በኮሜንት ስር መጻፍ እንዳረሱ። ሰላም ትክክለኛ ትዳር ፈላጊ ስራው ምንም ይሁን ምንም አይመለከተኝም። ድሃ ይሁን ሀብታም ይሁን አይመለከተኝም። እኔ የምፈልገው ቤቱን የሚያከብር እኔን የሚያከብር ትዳር ፈላጊ እፈልጋለሁ። ሽምግልና መላክ አይጠበቅብህም። ምክንያቱም ቤተሰብ የለኝም፣ ብቻዬን የምኖረው። በቃ የሚገርም ነው። ግን ሻንጣህን ይዘህ ብቻ እኔ ጋር መግባት ነው። ትክክለኛ ትዳር ፈላጊ በኮመንት ላይ አናግሩኝ። ማለት ከዚህ በፊት ምን አይነት ወንድ ቢያጋጥማት ነው እንደዚህ ልቧን ሰብሮት አሁን ሶሻል ሚዲያ ላይ እስከመውጣት ድረስ የደረሰችው? በአቅራቢያዋ መልካም ወንዶች ጠፍተው ነው? እኔ አላቅም። የራሳችሁን ሐሳብ አስተያየት እንደተለመደው አሁንም በኮመንት ስር መጻፋችሁን እንዳረሱ አደራ። አሁን ደግሞ የምንመለከተው እጅግ በጣም መነጋገሪያ የነበረውን የኢትዮጵያዊቷን ወጣት በአረብ ሀገር በስራ ላይ ቆይታ ስራዋን ስትለቅ አሰሪዎቿ ኤርፖርት ድረስ ወስደው ይሸኟታል። እና በዚህ መሀል ኤርፖርት ውስጥ የተፈጠረውን ነገር አሰሪዋ ራሷ በስልኳ በመቅረጽ ሶሻል ሚዲያ ላይ አጋርታለች። እና እንደ ኢትዮጵያ ሳይሆን እንደ ዓለም ነው መነጋገሪያ የሆነው ጉዳዩ። እስቲ ተጋበዙልኝና ተከታትለን እንመለስ። Thank you for 3 years of her time. She was like a mother for my kids all and a friend, of course. We will go to Kenya and miss you. يلا 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 خليها تروح. ምን አይነት እንክብካቤ ብታደርግላቸው ነው ልጆቹ? ማለት ኢትዮጵያዊቷ እንደዚህ እያለቀሱ የሚሸኟት? ايش شوف الباسبور يلا يلا يا بابا يلا خلاص بدي اسحبهم يلا بوسي يا يلا ماما يلا يا بابا መለየት ራሱ አልፈለጉም ልጆቹ። ይህ ቪዲዮ በቲክቶክ ላይ እጅግ በጣም የብዙዎችን ልብ ነው መንካት የቻለው። እንግዲህ በመላው አረብ ሀገር የሚሆን በመላው ከሀገር ውጭ የምትኖሩ ኢትዮጵያውያን የቤት ሰራተኞች ፈጣሪ ያሰራችሁን ልብ እንደነዚህ እንዲያደርግላችሁ፣ እንደነዚህ በሰላም እንድትለያዩ ስራችሁ ሰርታችሁ ሲጨርሱ ልጆቹንም ደግሞ ፈጣሪ ደግ እንዲያደርግላችሁ ከልቤ ነው ቀን ከሌሊት ጸሎት የማደርግላችሁ። የእውነቴን ነው የምላችሁ። ምክንያቱም አረብ ሀገር ላይ አክስት አለችኝ ከ13 ዓመትና ኦልሞስት ከ15 ዓመት በላይ የቆየች ማለት ነው። ኢቭን አሁንም እዛው ናት እና በአይኔ እስካያት እጅግ በጣም ነው የምጓጓው። ምክንያቱም የእናቴ እህት ስለሆነች ፈጣሪ እሷንም እናንተንም በሰላም ለሀገራችሁ ያብቃችሁ። ሌላኛው ደግሞ ኢትዮጵያ ውስጥ እንደዚህ አይነት አሳ አለ። የእውነቴን ነው የምላችሁ፣ በህይወታችሁ አይታችሁ አታውቁም። አሁን በመቀጠል የማሳያችሁ አሳ ኢቭን ከአንድ ህፃን ልጅ ማለት መካከለኛ ከ15 ከ16 ዓመት ልጅ በላይ ኪሎና ቁመት ያለውን አሳ ነው። እስቲ ተከታተሉልኝና እንመለስ። ይሄው ተመልከቱ እንግዲህ ይሄን የሚያክል ትልቅ አሳ ነው ያለው እዚህ ጋር። እኔ ምነው ባለሀብቶች እዚህ ተኝታችሁ ያላችሁ አዲስ አበባ ለምንድን ነው መጣችሁ? ያ አሳ ከዚህ ወደዚህ ከዚህ በፊት እንደዚህ አይነት አሳ አይቻልም። ከምትተኙና ስራ እኮ እዚህ ጋር ኢትዮጵያ ውስጥ ማለት ነው። ይሄ እንግዲህ ይሄ አሁን ከፈለጋችሁ ለቁርጥ ይሆናል፣ ለጥብስ ይሆናል፣ እንደፈለጋችሁ። ጋምቤላችን እንግዲህ እንደዚህ ናት።
ይሄንን ከብዙ ከጥቂቱ ነው አሳያችሁ። ከዚህ የበለጠ አሳ አለ፣ እኔን የሚያክል አሳ አለ። እንደዚህ ነው ጋምቤላ ጨቅ ነው አሳ። ሌላኛው የማሳያችሁ ጉዳይ ደግሞ ሀገራችን ላይ አሁን በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የሚደረገውን ነገር ሁላችንም እናውቃለን። አዋቂዎች ቤተ መቅደስን ሲያፈርሱ፣ ህፃናት ደግሞ በእንደዚህ አይነት መንገድ በሚገርም ጥበብ አሁን በመቀጠል የማሳያችሁን ቤተ መንግስት ገንብተዋል። ተመልከቱትና እንመለስ። እንትና ስራው እንጂ በጣም የሚገርም ስራ ነው። እውነቴን ነው የምላችሁ። ፈጣሪ ያሳድጋቸው እንዳለ ማለት ነው። እድግ ይበሉልን። ጨርቆስ ኪናል በራርጋ ጎበዝ ልጅ በአሁኑ ሰዓት እኮ በቃ ኢትዮጵያ ላይ ንጹህ ልብ ያለው ህፃናት ጋር ብቻ ነው። የእውነቴን ነው የምላችሁ። ሁላችንም ተበርዘናል፣ ሁላችንም ተበክለናል። እንግዲህ አሁን በመቀጠል ደግሞ የማሳያችሁ በሬቱን ላም መለየት አልቻልኩም። ነገር ግን ቢራ ጭልጥ አርግታ ነው የምትጠጣው። በጣም ጭልጥ አርግታ ማለት ነው። የሚገርም ፕሮሞሽን ነው ሁሉ የሰራችው። ይሁትና እንመለስ እስቲ። ባይዘው ዳሽን አሪፍ ማስታወቂያ ነው ያገኘው። ተጎዶ أتمنى يهم صرح ما كلهم فوتي وحامتني ለዛሬ የነበረን ቆይታ ይሄን ይመስላል። እንግዲህ እስካሁን ድረስ ካያችሁ ቪዲዮ ከተመቻችሁ ላይክ በማድረግ ሰብስክራይብ በማድረግ እኔን አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።